ከጎን ሌላ ሃይማኖት ስላለ ስጋት የለኝም። ሰላሜን አያደፈርሰው። ጥሩ ሙስሊም እኮ ከጎን ላለ ኦርቶዶክስ ሰላም ነው የሚሰጥ። ኢትዮጵያውያን ሙስሊሞች መንፈሳውያን እኮ ናቸው። እኔ ማቀውን ጻፍኩ ማለት የሀገሪቱ እውነት ያ ብቻ ነው ማለት አይደለም። እኔ ስለ ሃይማኖተኛ ሰው ነኝ። እኔ ራሴን ምቆጥር ማለት ነው። በሃይማኖቴ በጣም ደስተኛ ነኝ። የተቻለኝን ያክል አምናለሁ። በጣም የእውነት ነው ብዬ በሙሉ ልብ ስለተቀበልኩት ከጎን ሌላ ሃይማኖት ስላለ ስጋት የለኝም። ሰላሜን አያደፈርሰው። ብዙ ኮንፈረንስ ብዙ ምናምን ቢደረግ ወይ ብዙ መስጊድ ቢሰራ ለኔ ችግር አይደለም። አሁን ለኔ ማለት ነው። ምክንያቱም ውስጤ ሶሊድ የሆነ እምነት አለ ብዬ አምናለሁ። ይሄ የኔ እምነት ነው። ሰዎች ሁሉ እምነታቸውን በስራ ቢገልጹት ደግሞ ከንግግር ይልቅ በስራ ከሆነ እኮ ሰላም ያመጣል። ጥሩ ሙስሊም እኮ ከጎን ላለው ኦርቶዶክስ ሰላም ነው የሚሰጥ አይደል እንዴ? ጥሩ ኦርቶዶክስ እኮ ቢሮ ውስጥ ሰላም ነው የሚረጨው። እሱ ባለበት ሁሉ ጊዜ ሰላም ነው። ዙሪያውን እንደ ብርሃን እኮ ነው። ሻማውን ዙሪያውን ነው አይደል የሚበራ። ጥሩ የሆነ ታማኝ ፕሮቴስታንት እኮ ሰላም ይሰጣል። አብራው ስትሆን አይደል? አይሸነቁርህም። ጥቅስ አመጥቶ ሊያሳምምህ አይሞክርም። ይሄ ምናምን ቲት ፎርታት ምን ሄደው እኮ ሁሉ ማርያም አታማልድም እኔ ምናምን የሚልህ እኮ በሽተኛ ሰው እኮ ነው። ለምንድን ነው እኔን የሚጎዳኝ? ብጎዳበት ምን ዋጋ አለው? ከዛ ይልቅ ቁጭ አድርጎ እንዲህ ነው ቢለኝ ይሻል ነበር አይደል? እና የመሸነቋቆሩ ነገር በነገራችን ላይ የሃይማኖተኞች ጠባይ አይደለም ነው። ይሄንን በደንብ እናያዝ። ሴኩላር መሆናችን ምናምን መሆናችን አይደለም። ሾይ ስለሆነ ነው ችግር የሆነው። ስንዘምርም ሾይ ነን። ከለ እየሰማ ነው እየሰማ አይደለም ነው። ግን የሚዘምር ለጌታ ይዘምር ነው የሚለው። ግን እኛ እሱ መስማቱ ደስ እንዲለው አይደለም፣ ርር ማለቱ ነው። በእኔ መዝሙር መድመቅ ማለት ነው። እነዚህ አይነት ሃይማኖት የለም በነገራችን ላይ። ይሄንን የሃይማኖት መገለጫ አድርገን ለየሃይማኖቶቹ አንስጠው፣ በእግዚአብሔር አንስጠው። ያለ ኢትዮጵያውያን ሙስሊሞች መንፈሳውያን እኮ ናቸው። ኢትዮጵያዊ ሙስሊም እኮ እንደ ሳውዲ አረቢያ እንዳለው ኢራን እንዳለው ኩዌት እንዳለው አይደለም፣ መንፈሳዊ ናቸው። ይሄን መሰክራለሁ። ኢትዮጵያ ውስጥ ያለ ፕሮቴስታንት እኮ መንፈሳዊ ነው እንጂ አሜሪካና አውሮፓ ሄደን እንዳየነው እኮ የኛዎቹ ቅዱሳን ናቸው በእውነቱ። እንዴት ኢትዮጵያዊ አማኝ ግብጾች እኮ ኦርቶዶክሶችን ሲያገኙን እኮ የሚሉ አንዴ ኢየሩሳሌም ሄጄ የቅዱስ ጊዮርጊስ መቃብር አለና ስንወርድ ግብጾች እየጸለዩ ነበር መቃብሩ ላይ። እኛ ስንገባ ብዙ ስርዓት የለን እየተጫጫን ስንገባ ፋዘር ብለስሚ ያልኳቸው ትልቅ ካህን ናቸው እና አሳለሙኝና ለተከታዮቻቸው these are Ethiopians let's get out they are spiritual አሉ። እንደዛ የምንባል ሰዎች ነን እና እኔ ብንጠነቀቅ ነው የሚሻለው። ፖለቲካውን ነው እንጂ ኤክሰርሳይዝ ማድረጋችን አለም ችግሩ። አንዱ እሱ ነው። ሁለት አንተ የምትጽፈው ሶማሌውን እያሰብክ ነው ወይ ጋምቤላውን እያሰብክ ነው ወይ? እኔ አሁን እግዚአብሔር በሚያውቀው የጻፍኩት ማቀውን ነው። አሁን ፖለቲካሊ ኮሬክትድ ለመሆን ጎዴ ሄጄ ማላቅ ሰውዬ ጋምቤላ ሄጄ ማላቅ ሰውዬ ጽፌ ፖለቲካል ኮሬክትነስ እንድፈጥር አትጠብቁብኝ። እኔ ማቀውን ጻፍኩ ማለት የሀገሪቱ እውነት ያ ብቻ ነው ማለት አይደለም። አንዳንዱ ኒውት ይነሳና አሁን እኔ ስለ ገዳማት ስለ በቃ ያየኋቸው የኖርኩት እነሱ ጋራ ነው። ደም አንድ ልጅ አንዴ ከጅማ ደውሎ እውነት እንደው አንድ ሙስሊም ደግ ወሎ አተነወይ ምናምን አለ እና አይደለም። ለምንድን ነው እንደዛ የምንረዳው? እኔ ማቀውን መጻፌ የሌላው ፓርቲ ያኮስሰዋል ወይ? ለምንድን ነው አንድ ኢትዮጵያን መታከል ትልቅ ሀገር በአንድ ምስኪን ደራሲ መጽሐፍ ምትለከው? ገና ብዙዎች ይጽፋሉ፣ ከሶማሌ ከአፋር ይጽፋሉ። ምፈልገው ኢንስፓየር እንዲያረጋቸው ነው። ብዙዎቹንም የሙስሊሞች ደግነት የሐረር ጀጎል ውስጥ የሰሩትን ኢንስፓየር እንዲያረጋቸው ነው ምመኝ። ምክንያቱም አንድም ቃል መስክሩ እናንተ ሚላለው በቃ እሱ አሁን የኛ ችግር ይሄ ነው። ኦርቶዶክስ ጥሩ ናት ማለት ሙስሊም መጥፎ ነው ሁሉ እንዴት እንደሚተረጎም ነው ይገባኝ። ወደ ሰሜን ያለውን ያወኩትን የጻፍኩትን ደቡብን ለምን ዝቅ ያደርገዋል? that is really correct ለኔ ማለት ነው። በቃ የማቀውን ነው የጻፍኩት።
እግዚአብሔር ካደለኝ አቅሙን ከሰጠኝ በጣም ለኮሬክትነስ አይደለም አድማሴ እንዲሰፋ ለምሳሌ እዚህ ላይ አይታችሁ ከሆነ እኔ መኖር ያለብኝ ሚዛን ተፒ ነው ቦንጋ ነው መኖር ያለብኝ እንደ ፎረስተር ነፍሴ አረንጓዴ ነገር ትፈልጋለች ሰሜን ምን እሰራለሁ እኔ አሁን እንደዛ ነው ልብ የሚነግረኝ በቃ ሂጄ በደሌ ጫካ ውስጥ ነው መኖር የምፈልገው ስለዚህ ልቦናዬ ወደዛ እየሄደ ነው ማለት ነው እድሉን ካገኘው መጻፌ ይቀራል አይቀርም ግን አሁን ባለው ሁኔታ በደሌ ሂጄ ደግሞ እንዴነ ወዴነ ማነህ ምናምን የሚለው ያልፋል ሲያልፍ ግን ዋይናት ግን የኔ ምኞት እግዚአብሔር በሚያውቀው ይሄን መጽሐፍ አንብበው ኢንስፓየርድ እንዲሆኑ ነው it could be protestant it could be muslim it could be an orthodox in another corner በቃ ያንንም ተው ባህልም ሊሆን ይችላል ብቻ የኔ ምኞት ስለ ክፋታችን ሳይሆን ስለ ደግነታችን የሚጽፉ ሰዎች ነው የምመኘው ስለ በጎነታችን በቃ ክፋቱን የማያው ተሸክመ ነው ይል ታክሲ ስንጋፋ ቢሮ ስንገባ በቃ ዴይሊ እኮ ነው ኤክሰርሳይዝ የምናደርገው ስለዚህ ያ እንዲጻፍ ኢንስፓየር ለማድረግ ነው እንጂ እኔ የተለየ ጂኦግራፊ ከፍ የማድረግ ምኞት የለኝም ኢትዮጵያን የሚወድ ሰው እንዴት አርጎ ነው ጋምቤላን ወይም ሶማሌን አፋርን ትቶ ሌላውን አከብራለሁ የሚል እንዴት ነው አይኔን ወድጄ እኔ ጣቴን ምጠላው እንዴት አርጌ ነው ራሴን ወድጄ ጆሮዬን ወድጄ አፍንጫዬን ምጠላው እኔ እኮ እንደዛ ነው ማስብ በጣም ድኩማን ከመሆናችን የተነሳ ከአንድ ሰው አካል ነው የመረጥን ምንወድ እኔ እንደዛ ነኝ ኩላሊቴን ወድጄ አንጀቴን አልጠላም ልቤን አፍቅሬ ሳምባዬን አልጠላም አንጎሌን አክብሬ ጉበቴን ላንቋሽሽ አልችልም ሰው ሁኜ ምን ሰውነቴን እስከተቀበልኩ ድረስ ሰው ኢትዮጵያ ካለ አሳሰቡ እንደዛ መሆን አለ እኔ ደግሞ እንደዛ ነው ምለፋው እንደዛ ለመሆን ማለት ነው ገባ ወጣልልም ማለት አይደለም ግን ነፍሴ የምታርፈው እንደዛ አድርጌ ሳስብ ነው